ሰላም እንኳን ወደ ቻናላችን በደህና መጡ። በዛሬ ቪዲዮ ላይ የምንነጋገረው የሽንት ቧንቧ ኢንፌክሽን ወይም ዩቲአይ ይሆናል። በዚህ ቪዲዮ ላይ እስከ መጨረሻው ከቆዩ ስለ ሕክምናውና መከላከያ ዘዴዎችንም ያውቃሉ። እስከ መጨረሻው ይከታተሉ። ሽንት ቱቦ ኢንፌክሽን ወይም ዩቲአይ የምንለው በየትኛውም የሽንት ስርዓት ክፍል ውስጥ የሚፈጠር ኢንፌክሽን ሲሆን ይህም በፊኛ ወይም በብላደር በዩሬትራ እና በኩላሊት ላይ የሚፈጠር ኢንፌክሽን ነው። ብዙ ጊዜ ከ50 እስከ 60% የሚሆኑ ሴቶች በህይወት ዘመናቸው ቢያንስ አንድ ጊዜ የሽንት ቧንቧ ኢንፌክሽን ይፈጠርባቸዋል። ሽንት ቱቦ ኢንፌክሽን በተለያዩ አይነቶች ወይም ምድቦች እናስቀምጠዋለን። ከነዚህም ውስጥ የመጀመሪያው ያልተወሳሰበ ወይም አንኮምፕሊኬትድ ዩቲአይ የምንለው ሲሆን ይህ ብዙ ጊዜ የሚፈጠረው ምንም አይነት እክል በሌለባቸው ጤነኛ ግለሰቦች ላይ የሚፈጠር ነው። በተለምዶ ሴቶች ላይ ይከሰታል። ምክንያቱም የሴቶች የቱቦ መስመሩ አጠር ስለሚል ከወንዶቹ የበለጠ ለዚህ ተጋላጭ ይሆናሉ። ሌላኛው ውስብስብ ወይም ኮምፕሊኬትድ የምንለው ዩቲአይ አይነት ሲሆን ይህ የሚፈጠረው ተጓዳኝ ችግር ያለባቸው ሰዎች ላይ ነው። ለምሳሌ እንደ ስኳር በሽተኞች ሊሆኑ ይችላሉ። ሌላኛው ደግሞ የኩላሊት ጠጠር፣ እርግዝናና የበሽታ መከላከል አቅማቸው ላይ አነስተኛ የሆኑ ሰዎች ላይ የሚታይ ኢንፌክሽን ሲሆን ሌላኛው ደግሞ ተደጋጋሚ ዩቲአይ ወይም ሪካረንት ዩቲአይ የምንለው ነው። ይህ የሚከሰተው አንድ ሰው በ6 ወር ውስጥ 2 ወይም ከዛም በላይ ኢንፌክሽን ሲይዘው ወይም በአመት ውስጥ ከ3 ወይም ከዛም በላይ ከሆነ ነው። ሌላኛው ደግሞ ምንድነው አሴፕቶማቲክ ባክቴሪያ ነው። ይህ ሽንት ውስጥ ባክቴሪያ አለ ግን ምንም አይነት ምልክት የማያሳዩ ናቸው። እነዚህ መከፋፈላችን የሚጠቅመን ለሕክምናው ጊዜ የበለጠ ለማከም ኢዚ ይሆናል ማለት ነው። ሽንት ቱቦ ኢንፌክሽን ከሚያስከትሉ ብዙ ጊዜ 80% የሚይዙት ኢኮላይ ሲሆኑ ከነሱ በተጨማሪ ደግሞ እንደ ክለብሴላ፣ ፕሮቴስቲዶማይት ያሉ ደግሞ ብዙ ጊዜ እነዚህ በተወሳሰቡ ወይም በሆስፒታል በሚተኙ ሰዎች ላይ ይታያል። ሌላ ምክንያቶች ለዚህ ተጋላጭ ከሚያደርጉን ለምሳሌ ሴቶች ላይ ብዙ ጊዜ አጠር ያለ የሽንት ቱቦ መስመር ስላላቸው ለዚህ ተጋላጭ ናቸው። ሌላ መንስኤዎች ደግሞ የግብረ ስጋ ግንኙነት ማረጥ፣ እርግዝናና ለረዘም ያለ ካቴተር የሚያደርጉ በተለያዩ ምክንያቶች ለዚህ ተጋላጭ ናቸው። በተጨማሪ ደግሞ እንደ ኩላሊት ጠጠር፣ የስኳር በሽተኞች ላይ ከፍተኛ የሆነ ለሽንት ኢንፌክሽን ተጋላጭ ይሆናሉ። ወደ ምልክቶቹ ስንመለከት የታችኛው የሽንት ቧንቧ ኢንፌክሽን ሲሆን ብዙ ጊዜ ከሚያሳዩቸው ምልክቶች ውስጥ ሽንት ቶሎ ቶሎ ማለት እና ሽንት ሲሸኑ ማቃጠል እና ደግሞ ደፍረስ ያለና ጠንከር ያለው ሽታ ያለው የሽንት ምልክት ይኖራቸዋል። አንዳንዴ ደግሞ የወገብ ህመም ሊኖር ይችላል። በሌላ በኩል ደግሞ የላይኛው የሽንት ቱቦ ኢንፌክሽን ሲኖር ወይም ፓይሎኔፍራይቲስ ተብሎ የሚጠራው ምልክቶች ከሚያሳዩአቸው ውስጥ ብርድ ማለት፣ ማቅለሽለሽ፣ ትኩሳትና የወገብ ህመም ይኖራቸዋል። አንዳንድ ትላልቅ ሰዎች ላይ ደግሞ ግራ መጋባት አይነት ስሜት ሊያሳዩ ይችላሉ። ሌላ መጠንቀቅ ያለብን አፋጣኝ ሕክምና እርዳታ ከሚያስፈልጋቸው ውስጥ ለምሳሌ የደም ግፊታቸው በጣም ከወረደ፣ ፈጣን የልብ ምት ካላቸው እና ደግሞ የትኩሳት መጠኑ በጣም እየጨመረ ከሆነ እነዚህ ከበድ ያለ የኢንፌክሽን የሚያመለክት ስለሆነ ጥንቃቄ ያስፈልገናል ማለት ነው። የሽንት ቱቦ ኢንፌክሽን ምርመራዎችን ስንመለከት የመጀመሪያው ዲፕስቲክ ምርመራ ነው። ይህ ብዙ ጊዜ ይህ ምርመራ በሽንት ውስጥ ያሉ የተወሰኑ ኬሚካሎችን ለምሳሌ እንደ ሉኮሳይት እና ናትሬትን ቼክ እናደርግበታለን ማለት ነው። ሌላኛው ዩሪን አናላይሲስ ሲሆን የሽንት ምርመራ ኢንፌክሽን ምልክቶችን በደንብ የምናየው በዚህ ይሆናል ማለት ነው። በስተመጨረሻ ዩሪን ካልቸር ሲሆን ይህ ጎልደር ስታንዳርድ ቴስት የምንለው ነው። በተለይም በአንዳንድ ሁኔታዎች አስፈላጊ የሚሆንበት ጊዜ አለ። ይህም ለምሳሌ የበሽታ መከላከል አቅማቸው ደካማ የሆኑ ሰዎች ላይ፣ ተደጋጋሚ ኢንፌክሽን ያጋጠማቸው ሰዎች ላይ እና በእድሜያቸው ገፋ ያሉ ሰዎች ላይ እና አንዳንድ ጊዜ ደግሞ ብዙ ጊዜ አንቲባዮቲክስ የወሰዱ ሰዎች ላይ ይሄንን ምርመራ ልናደርግ እንችላለን።
ሽንት ቱቦ ኢንፌክሽን ህክምናው ብዙ ጊዜ አንኮምፕሊኬትድ ሲሆን ከ3 እስከ 5 ቀናት ሊቆይ ይችላል። በተቃራኒ ደግሞ ኮምፕሊኬትድ ዩቲአይ በሚሆንበት ጊዜ ግን ከ7 እስከ 14 ቀን የህክምና ጊዜ ያስፈልገዋል። በተጨማሪ ደግሞ አንዳንድ ጊዜ ኢንፌክሽኑ ከባድ ከሆነ የደም ስር በሚሰጥ መድኃኒት ሊሆን ይችላል። ቧንቧ ኢንፌክሽን ለመከላከል ከሚረዱን ቀላል ምክሮች ውስጥ በመጀመሪያ ያው ብዙ ውሃ መጠጣት ነው። ምክንያቱም እነዚህ ባክቴሪያዎችን በቀላሉ ለማስወገድ ይረዳናል ማለት ነው። በተጨማሪ ደግሞ መታጠቢያ ቤት ውስጥ ከተጠቀሙ በኋላ ሁሉ ጊዜ ከቤት ወደ ኋላ መጸዳዳት። በተጨማሪ ደግሞ ከግብረ ስጋ ግንኙነት በኋላ ሽንት መሽናት። ምክንያቱም ይህ በጾታ ግንኙነት ውስጥ ወደ ሽንት ቱቦ ውስጥ የገባውን ባክቴሪያ ለማጽዳት ይረዳናል ማለት ነው። በመጨረሻ ደግሞ ጥሩ መዓዛ ያላቸውን ኬሚካሎችን አለመጠቀም። ምክንያቱም እነዚህ የባክቴሪያ ተፈጥሯዊ ሚዛን ስለሚያበላሹ እና የኢንፌክሽን አደጋ ስለሚጨምሩ እነዚህም መጠቀም ጥሩ አይደለም ማለት ነው። እነዚህም በመከተል የዩቲአይ ወይም የሽንት ቧንቧ ኢንፌክሽንን መከላከል እንችላለን። ከመጨረሻም በዚህ ቪዲዮ ላይ ያልገባችሁ ነገር ካለ ኮመንት ላይ መጻፍ ትችላላችሁ እና ደግሞ ሰብስክራይብ ማድረግ አይርሱ። በሌላ ቪዲዮ እስከምንገናኝ ቻው።